መጨረሻው ቃል ላኢላሃ ኢለላህ የሆነለት ሰው ጀነት ይገባል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዚክር አብዛ፣ ላኢላሃ ኢለላህ አብዛ፣ ኻቲማ ላይ እንዲያምርልህ ያደርጋል ሲባል አንዳንድ ሰው ያን ቀን እለዋለሁ። አላርም አይደለም የሞላው ያን ቀን ይመጣ ያለመደ ነገር አይልም። አንድ የሀገራችን ሸህ አንዱን ሰው ሊሞት ብሎ ላኢላሃ ኢለላህ በል ላኢላሃ ኢለላህ በል ይሉታል። ይህ ሰው የኮምፒውተር አስተማሪ ነው፣ ኑሮ ከኮምፒውተር ጋር ነው። ኮምፒውተር አትማሩ እያልኩ አይደለም፣ ሳይንሱን አትማሩ፣ በደንብ ተማሩ፣ በደንብ ያስፈልጋል። ዶክተርም ሁኑ ኢንጂነር፣ በደንብ ልጆቻችሁን ለዚህ አብቁ። ነገር ግን ከዚሁ ለጎን ለጎን ዲን ከሌለ ማለት ነው፣ ሰላት ከሌለ፣ ዒልም ከሌለ፣ ቁርአን ሐዲስ ከሌለ ደግሞ ባዶ። ይህ ሰው ኮምፒውተር አስተማሪ ነው፣ ዚክር የለ፣ ሰላት የለም። ላኢላሃ ኢለላህ በል ሲሉት ምን ይላል? ኤፍ1 ኢንተር ተጫን ይላል። ኤፍ1 ኢንተር ተጫን፣ ይህን ቃል እያለ ሄደ ወደ አኺራ። ምላሳችን ይህን ዚክር ስናስለምደው ምን ይሆናል? ቢያንስ በሌላ ነገር ቢዚ እንዳይሆንብን፣ ሌላን መጥፎ ነገር እንዳይወስድብን ያደርጋል። እኛ ዛሬ ምላሳችን ሙዚቃው ሲመጣ ከሙዚቃው ጋር እንወዛወዛለን፣ ከሙዚቃው ጋር ምላሳችን ይንቀሳቀሳል። በቃ ዛሬ እኮ ላይ ፋሽን ሆነች ምላስ። ቲክቶክ አለ፣ ሰልፊ ይነሳል፣ ሙዚቃ ይከፍትና ራሱን እኮ ነው ቲክቶክ ላይ ሊለቀው ሄደትለቅ ከሙዚቃው ጋር አብሮ ይዘፍናል። ከዛስ ምላሱን እኩል እያደረገ ሴቱን ያውጣል። ከዛ በኋላ አደባባይ ይለቃል። ሰው ኖሩን ራሱን አደባባይ ይለቃል። በአላህ ከሰው ሁሉ እኮ አንዱ መጥፎ ሰው ማለት አላህ አንድ ነውሩን ሸፍኖለት ግልጽ ያወጣ ሰው እኮ ነው መጥፎ ማለት። አላህ ደብቆልን ግልጽ እናውጣለን ራሳችን እዩት አደባባይ ሁሉም ሊሞን የለበትም። እንደ ተውባ እናድርግ። መውቱል ፉጃ በጣም እየበዛ ነው። ድንገተኛ ሞት በጣም እየበዛ ነው። በፊት በጣም እድሜ ሄደ ሰው ይሞታል ይባላል። አው ለማንም ሁሉም ሰው እድሜው ነው አጀል ነው የሚወስነው። ግን አሁን ምናየው ደግሞ አላህ ይጠብቀን ወጣት እየረገፈ ነው አይደል? አጀል ኢዛ ጃ አጀሉሁም ላ የስተአኺሩነ ሰዓተን ወላ የስተቅዲሙን። ስለዚህ በሶሻል ሚዲያ ላይ ውስጥ ገብተናል። የገባንበት ደግሞ አገባብ ደግሞ መጥፎ አገባብ ነው። በሙዚቃው በውዝዋዜው ነው ራቆቷን ምናምን ያ አላህ። ከዛ ምላሳችን እያንቀሳቀስን ምላስ አንዳንድ ሰው አላህን በጣም ማመስገን ባለበት ቀን ላይ ሲያመጽ ይታያል። የሰርግ ቀን ላይ ሱብሃንአላህ፣ ከሰርጉ ቀን ሳምንት በፊት ምናምን ልምምድ አለ ይባላል። አንዱ ኢንፎርሜሽን ነገረኝ። እውነት ነው የምትሉት ይመስለኛል። ልምምድ አለ፣ ሙዚቃ ይለማመዳል። ከፍሎ 50 ሺህ 60 ሺህ 100 ሺህ ከዛ በላይ ከፍሎ ይለማመዳል። ሙዚቃ ሴቷም ትለምዳለች፣ ለሱ ለሷ ለባሏ የምትዘፍንለት፣ እሱም ይለማመዳል፣ ለሷም ይዘፍንላት። ከዛስ የሰርጉ ቀን አዳራሽ ይባልና አጃቢ ይበዛል፣ ሙዚቃው ይከፈታል። ከሙዚቃው ጋር ምላሱን እኩል ማለት ነው ለማንቀሳቀስ እኩል። አላህ ገንዘቡ ትጠየቅበታለህ። ወደ ተወሰድከው የሚለው ወደ ሐራም ነው ሄደው በጊዜ ትጠየቃለህ። ምላስ የማን ሐቅ ነው? የማን ስጦታ ነው? አላህ። በዚህ ምላስ አላህ መልካም እንድንናገር እንጂ መጥፎ እንድናገር አልፈቀደም። መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት ነው። መልካም ንግግር ይናገር አለዛም ዝም ይበል።